Hey there, fellow movie enthusiasts. Welcome back to our channel, where we bring you the latest and greatest in the world. Today, we're excited to share with you the incredible work of Gins Media, a company that's dedicated to creating amazing content for all of us to enjoy. Gins Media is all about discovering historical places, creating a positive atmosphere in our community, and bringing us cinematic masterpieces with stunning visuals, amazing special effects, and stirring adventures. Their work is truly a testament to the power of film and the impact it can have on our lives. So, if you're a fan of travel and want to support a company that's committed to creating high-quality content, be sure to check out Gins Media. And don't forget to hit that like button, subscribe to our channel, and share this video with your friends who share our love for the silver screen. Thanks for tuning in, and we'll see you in the next one. ማይገናኝ በቃ ማለት እንደው የፈለገ ይስደቡኝ የፈለገ ስሚስቱኝ ይሄን እንዴት ይሉኛል ያልከው ነገር አለ። ጓደኛዬ ነው አውቀዋለሁ ሲሉ ያስቀኛል። የሚያስቀኝ እሱ ነው፣ ስድቡ ሳይሆን ጓደኛዬ እኮ ነው እኔ በጣም አውቀዋለሁ ሲሉ ያስቀኛል። አቁም ማለት ነው። የትም አያውቁም። ነበር ትክክለኛ ፍራውልን የሚያውቀው ውስን ሰው ነው። እነዛ ሰዎች ደግሞ ምናልባት በዚህ ሶሻል ሚዲያ ላይ ላይኖሩ ይችላሉ፣ ግን ያሉም ይኖራሉ። የተወሰነ ግን አውቀዋለሁ በጣም እኮ ነው የማውቀው ከኔ በላይ አታውቀውም ብለው ይናገሩ ያስቀኝ። ከሰው ጋር ተደባድበህ ታውቃለህ? ምንም ሰው ላይ ሰንዝር አታውቅም? ሰንዝሬ አላውቅም። ሰው ሰንዝሮ ቢያውቃል? ለድብድብ የሚጋብዝ ጸብ እኔ ስድብ እናንተንም ያየሁት እዚህ ቲክታክ ላይ ነው እንጂ ማንም እኔ ተሳድቦኝም የተናክሎኝም አያውቅም። ብዙ ጊዜ ዝምተኛ ነኝ እና በምን ይችላል። ጴንጤ ነህ? ጴንጤ ማለት ምን ማለት ነው? ጴንጤ ማለት ክርስቲያኖች በጥቅል በዚህ አሁን የምንጠራበት የህብረት ስም የጌታ ኢየሱስ ክርስቶስ ተከታዮች የሚጠሩበት ስም። ስለዚህ ጴንጤ ምን ያው ጴንጤ ነህ ማለት ነው በሌላ አማርኛ የኢየሱስ ተከታይ። ጴንጤንን ብሎ ብዙ ሌላ ሮንግ የሚሄዱ ስላሉ እዛ እንዳልካተት ብዬ። አይ እኔ ከኔ ጋር አንተ እኔ ጴንጤ ነኝ የኢየሱስ ተከታይ ነኝ ታዲያ ያልኩ እኔ ባይዞ እኔ በጣም ክላስ የሚባሉ ጴንጤዎች ውስጥ አንዱ ነኝ። ጌታ ይባርከኝ። እሺ ሰው ለሰው አበድረ የተካድከው ብር ዞሮ ለዛ እግርን ላስ ያለ ብር ብዙ ነው። እስቲ እግዚአብሔር ይመስገን ስንት ነው? በጣም ብዙ ነው። በጣም ብዙ ነው። የማረሳው ነገር ምንድነው? ማሽን አምጣልኝ ብዬ በወቅቱ ኢትዮጵያ ያለው የኮንስትራክሽን ማሽን 3 ሚሊዮን የሰጠሁት ነበር የዛን እና በአጋጣሚ በነበረው እንትን ችግር ሲደርስብኝ ፒካፕ ገዝቶበት መጣ ለራሱ እና በዛ ፒካፕ ሊጠይቀኝ መጣ ማለት ነው። ማሽኑስ ምናምን ስለው ፎቶ ያሳየኛል። በጣም ብዙ እንደዛ በጣም ብዙ ነው። ከዛም በጣም ብዙ ነው። እኔ የሆነ ሰው ወይ በአካር ጌጄ ብሬን እንቀበላለሁ እንጂ ያለ 3 ሚሊዮን ትቀልዳለህ። 30 ብር ቢሆን ለምንድን ነው እኔ 3 ሺህ ብር አድሬ ልቡ ላይ ቆሜ አንዴ ተቀብያለሁ። አንዱ መውጫ መግቢያ ልፖስት ነው ብዬው። አይ እንደውም አንድ ጊዜ የሆነ እኔ ላይቭ ላይ አንድ የኔን የድሮ ስልክ የምትጠቀም ልጅ መጣ ብር አለብኝ ወደ 5 ሚሊዮን እሱን ላስገባልህ ነበር የት ነው ያለው ብሎ ፈልገህ ነበር ያለችኝ አለች። የኔን የድሮ ስልክ የምትጠቀም ለምን መሰለህ? ሰው ያንን ገንዘብ ላለመመለስ አንተን ያጠፋል። ስለዚህ ለእግዚአብሔር አሳልፈህ ትሰጣለህ። እነዛ ሰዎች እሱ በሚገባቸው መልኩ ሲያስተምራቸውና ሲቀበላቸው ታየዋል። ኢትዮጵያ ውስጥ ካሉ የግልና የመንግስት ተቋማት የምትወደው መስሪያ ቤት ወይም ተቋም? ኢትዮጵያ ውስጥ የምትወደው ተቋም ወይ ኤርላይንስ ወይ መብራት ኃይል ወይ ውሃ ወይ ቴሌ ምናምን ሊሆን ይችላል።
ያው አየር መንገዱን ብለው አየር መንገዱን በጣም ኢትዮጵያ ኤርላይንስ በጣም ነው የምወደው። ለምን ብዙ ቦታ ላይ ስፔሻሊ ከሀገር ውጭ ስትሆን ስታየው የሆነ ሀገራዊ ስሜት የሚሰማ ስሜት በቃ የምታውቀው። እኔ አሁን ኦልሞስት 15 ዓመት ነው ከኢትዮጵያ ከወጣ። ስለዚህ በ15 ዓመት ውስጥ ኢትዮጵያ ሀገር ሄጄ ስለማላቅ ኢትዮጵያ ኤርላይንስን ሳየው የሆነ የሚረብሽ ስሜት አለ። ወደኋላ ሁሉ ነገር ያስታውሳል። ከልጅነት እስከወጣበት ቀን ድረስ ያለውን ነገር ነው የምታየው አውሮፕላኑ ስታይ እና እሱ በጣም በጣም ለሁላችንም ብዬ አስባለሁ። ሰዎች ቢጋብዙ ደስ የሚል የምግብ አይነት ሽሮ ያ ሽሮ አንተ ደግሞ ተው በእናትህ ጌታ ኢየሱስ። አንተ ኢትዮጵያ ስትመጣ እኔ ሽሮ አልበላም። በጌታ ስም ጥሬ እንበላለን። ለእኔ ትልቁ ለምግብ ፍቅር ያለኝ ሽሮ ነው። ይህ ሽሮ አልወድም። ኢየሱስ እሺ፣ ወደ አይደለም እኔ ሽሮ ስጋ ተሸክመ ስጋ መብላት ይከብዳል። ስጋ በስጋ ምንም ይሁን ስጋ ያልነካው ነገር ሽሮ ደግሞ ሽሮ አልወድም ብሏል ብሎ ደግሞ ነገ እስር ቤት በጣም ወደው እሱ ነው። የኔ የመጀመሪያ የምግብ ምርጫ እሱ ነው። ቀጥሎ ምስር እወዳለሁ፣ ግን ሽሮ ከዛ ዶሮ። ወደፊት ፍቅረኛ ወይ ሚስትህ ቤት ውስጥ ምን አይነት ባህሪ እንዲኖራት ነው የምትፈልገው? ተጫዋች። እኔ መጫወት እወዳለሁ፣ በጣም መጫወት እወዳለሁ። መጨቃጨቅ አልወድም። መጫወት እወዳለሁ። ተጫዋች፣ ቀልድ የሚገባት የምትጫወት በቃ ቀልድ የሚገባት እንደዛ አይነት ነገር ነው የምንፈልግ። ከጠይምና ከቀይ ሴት የኔ ምርጫ ቀይ ነው። ከወፍራምና ከቀጫጫ ሴት ቀጭን ቴጅኔ ቀጭን። እሺ ቀጭን ጌታ ቢስ። እሺ የኔን እየጠየቀኝ ያንተ ያ ምርጫ ሊሆን ይችላል። የኔ እሺ ከኢቢኤስ ቴሌቪዥን እና ከፋና ቴሌቪዥን አለ እንዴ? አይ ስለ ፋና ፌስቡክ ፔጅ ነው ያለው አይደል እንዴ? ፌስቡክ ላይ ነው የማየው። ፋና ቴሌቪዥን አለ፣ ሬዲዮ አለ፣ ቲቪ አለ። እኔ ኤቢኤስን ነው የማውቀው፣ ፋናን አላውቀውም። ፋና በፌስቡክ ነው የማውቀው። እሺ የመጀመሪያ አይን ፍቅር የያዘ መቼ ነው? የመጀመሪያ አይን ፍቅር የያዘ የጌታ ኢየሱስ ክርስቶስን የመጀመሪያ ፊልም ሳይ ያዘኝ ታውቃለህ። ያንን ፊልም ሳይ ትዝ ይለኛል ልጅ ሆኜ እና ወደድኩት። በጣም ክሎዝ ነህ። እኔ አሪፍ ነው፣ ችግር የለው። ማንም እንደዚህ ፈትኖኝ አያውቅም፣ ግን ይሁን። እሺ ለመሸሽ የምታደርገው ጥረት ጥሩ። እኔ ያልኩ አይን ፍቅር ከሴት ጋር በፆታ በተያዘ የፆታ ፍቅር ነው። የፆታ ፍቅር ዕቃ ስጫወት መሰለኝ ድሮ ልጅ ሆኜ። ታስታውሳታለህ? ማነው ስሟ? አላስታውሳትም። ምን አይነት መልክ ነው ያላት? አላስታውሳትም። መልኳማ ከነገርኩ አስታውሳታለሁ ማለት ስለማላስታውሳት ሊይዝ ነበረ አለቅላቂ ነበርን፣ አጣቢ ነበርን፣ አለቅላቂ ያዘብን እንደሚለው ነው የሚሆነው። እንደዛ
እሺ እዚህ ቲክቶክ ላይ ክራሽ አለ? ቲክታክ ላይ እኔ የለኝም። በምን ቀን ነው ይሄ ሰውዬ እግዚአብሔር ይገስጸውና ቲክቶክ ላይ የመጣው የምትለው ሰው? አይደለም እኔ መሄድ ስለምችል የእሱ መኖር ለምን መጣልን? ምክንያቱም ጥዬ መሄድ እችላለሁ። ከእሱ ጋር ምን አከራከረኝ? ጥዬ ስለሚሄድ እኔ ለምን መጣ ምናምን አለ። ምክንያቱም እኔ መሄድ ይችላል። እሺ አሁን በቅርብ አሁን ከደቂቃዎች በፊት የተጠቀምከው አንድ ቃል አለ እና ምን ይሁን እና ምን ይሁን የሚለውና ብዙ ጊዜ የህይወት መሪ ታደርገዋል። ምንም ነገር እና ምን ይሁን ነው የምትለው ማለት አንዳንድ ጊዜ ሰዎች ሲከራከሩ ሰማለሁ። የሆነ ፔጅ ከፍተው ምሳሌ ሌባ ነው ይላል፣ ግማሹ ስካመር ነው፣ ግማሹ ብዙ ነገር ይላል እና አላለ ከዛስ ኦኬ ነው ካለ እሺ ከዛስ መከራከር አያስፈልገውም። እና ግማሹ አይደለም ይላል፣ ግማሹ ነው ይላል፣ ይከራከራሉ። ምን ይላሉ? የኔ ጥያቄ እና ነው ምንም የሚፈጠር ነገር ስለሌለ እዚህ ያላችሁ 184 ሰዎች 37 ሺህ ምናምን ያላችሁ ጠቅላላ እያያችሁ የምትገኙ የሆነ ሰው የሆነ ነገር ሲላችሁ እና ምን ይሁን በሉ። እንዲሆናል እንዲነ እና ምን ይሁን ሶዋት በቃ ወድጃታለሁ። እኔ አሁን ከዚህ በኋላ እኔ እንዳልክ እንዲህ ነው እንደዚህ ነው ሃይማኖቱን የቀይረው እና ምን ይሁን አይ እንደዚህ እና ምን ይሁን ሶዋት ሃሌሉያ አይ ላቭ ኢት እና ምን ይሁን ዛሬ የንግግራችን መዝጊያ ቃል እና ምን ይሁን እና ምን ይሁን በቃ ከዛ በኋላ ልክ አንተ ጋር መጥቶ ሌላ የሆነ አካላዊ ጥቃት እስካላደረሰ ድረስ ለሚናገረው ንግግር እኔ ምንም ነገር አይመስለኝም። ሰው የፈለገውን ነገር ቢል ለመሰለ እኔ አንድ የማምንበት ፕሪንሲፕል አለ። እኔ ስሜ በህይወት መዝገብ ላይ የተጻፈ ሰው ስለሆንኩ ስሜን ወደ ላይ አወረደው አወጣው፣ ወደ ጎን ጻፈው፣ ወደ ታች ጻፈው ኬር አላደረግም። ግን ህሊናዬ ምንድን ነው ማለት የኔ ህሊናዬ ንጹህ ነው ወይ? እነሱ በሚሉት መልኩ ነኝ ወይ? ራሴን እፈትሻለሁ። ከዛ ውጭ ግን ከፍ ባልክ ቁጥር ወደ ላይ ከፍ ባልክ ቁጥር ጠላቶች በዛው መጠን ነው። ምንም ማሰራ ከሆነ ምንም የማታደርግ ከሆነ ብዙም ለምሳሌ ቱሪስቶች ሲመጡ የሚጎበኙት ዝሆንን ነው ውሻ ነው? ዝሆንን ነው። ውሻ ማየትም በየመንገዱ አለ አይደል? የሚጮኸው ማን ነው? ውሻ ነው ዝሆን ነው? ውሻ ነው። ስለዚህ በጩኸት ብዛት ቢሆን ተመልካች የሚያገኘው ውሻ ነው። በግሬስነት ግን ተመልካች ያለው ዝሆን። ስለዚህ ግሬስን መጠበቅና ያንን ነው እንጂ በመጮህ ቢሆን ተመልካች የሚያገኘው ጎብኚ የሚያገኘው ውሻ ነው። እኔ ዝሆን ነኝ። ስለዚህ ግሬስ ያለው ግዙፍ መሆንን መስራትን እዛ ቦታ ላይ ለውጥ ማምጣት መቻልን ስትራመድ እርምጃ አስደንጋጭ መሆኑ ስትመጣ አይታል። ዝሆን ሲመጣ የጫካ ኮሽታ ጫካው ይጮሃል፣ የሆነ የሚነቃነቃል እና ምንድን ነው የመጣው ብለህ በፍርሃት ነው የምጠብቀው። ምንድን ነው የመጣው የምትለው እና በድንጋጤ በመሸሽ ነው የምጠብቀው። ስለዚህ አንተ የዝሆኑን ድርሻ ይዘን የአንበሳውን ድርሻ የዝሆኑን ድርሻ። ስለዚህ ውሻ ግን በጫካ ውስጥ እንኳ ሲሄድ ኮቴ የለው ካልጮህ አይሰማም እና ቢጮህም ደግሞ ሰው ብዙም አቴንሽን ውሻ ብሎ ነው ወይ ድንጋይ ያነሳበታል አባቱን የሚያሮጠው ምናምን ብሎ። ስለዚህ የሚጮሁ ሰዎች ካልጮሁ የሚመለከታቸው የለም። ግን አንተ በዝምታ ውስጥ የአንተ ዝምታ ድምፅ ካለው ስትመጣ የሚያነቃንቅ ከሆነ ብዙዎች የሚናወጡ ከሆነ የሰራው ስራ አለ ማለት ነው። ስለዚህ እኔ ገና ብቅ ስል እዚህ ጋር የአገር ስድብና እስከዛሬ የተሰራብኝ 200 የስድብ ቪዲዮ ምናምን ንቄ የተወኩት ውሾች ስለሚጮሁ ነው። እኔ ዞን ስለሆንኩ ነው ማለት እኔ እጎበኛለሁ። እኔ ርዕስ ነኝ ማለት ነው። ርዕስ ነው። ኢየሱስ ክርስቶስ አረ እንዳልክ ቀና በል በእናትህ ያማን እግዚአብሔር ይባርከኝ። ምን አይነት ከባድ ሰው ነኝ እኔ ኢየሱስ። እሺ አይነች ዞንና ውሻን በጣም ወድጃታለሁ። ባይ
አንዴ የምንሰማው መሰል የሆነ አባባል መኪና ሲሄድ ከኋላ የሚጮህ ውሾች አሉ አይደል? መኪናው ቢቆም ለምን ነው የሚጮሁት ብሎ ሹፌሩ ቢጠይቅ አይመልሱለትም። እና አንዳንድ ሰዎች ልክ እንደዚህ ናቸው። አንተ እየተጓዝክ ከኋላ ይጮሃሉ። አቁመ ምን ነበር ትላቸው መልስ የላቸው። የሚሮጡለትም የሚጮሁለትም ነገር የአንዳንዶቹ አይረባም። እኛ መንገድ ላይ ነው እየተጓዝን ነው። ጩኸታቸውም ሩጫቸውም እኛ ጋር አልደረሰም። ዞረን ምን ነበረ ብትላቸው እነዚህ ሰዎች ያው እኔ እኮ እወዳለሁ ሴጣን አሳስቶ ይሉ ይችላሉ። እንደዛ ማድረግ አለብን። ለማንኛውም እንቀጥላለን። ሌላ ጥያቄ፣ ምን አይነት ሴት እንዳገባ ነው የምትፈልገው? እኔ ለምሳሌ ለእኔ የምትመኛት ሴት ማየሆነ የቀጫጫ ምናምን እንዳትል አንተ ፊራኦል እና የትልቅ ሰው የሰውነት ምርጫ እንደ ተመልካቹ ለምሳሌ አንተ የምትወደውና እኔ የምወደው ይለያዩ እና እኔ ዊሽ የማደርገው እግዚአብሔርን የምትፈራ ለልጆቿ እናት ልትሆን የምትችል እና እግዚአብሔርን የምትፈራ ነው። ግን ሌላው ይሄ ፀጉሯ ረዥም ቁመቷ እንደዚህ ምናምን የሚለው ተመልካቹ የሚያስቀምጠው ነው፣ ባለቤቱ ነው። ግን እኔ እግዚአብሔርን የምትፈራና እናት መሆን የምትችል ሚስት መሆን የምትችል ማለት አለች። እዚህ አለች። በጣም ጥሩ ነው። እየሰማች ከሆነ ጥሩ ነው። አግባ ይላል እና ኦል ጂሰስ ላግባ ጴንጤ ሴት አግባ ይላል እና ኦል ጂሰስ ላገባ። እሺ ፊራኦል አሁን ያረከው መነጽር ምን ያህል ጊዜ ሆነው አንተ ጋር? ምን ያህል ጊዜ ሆነው? ይሄ አዲስ ነው። 3 ወር። ሰዎች ሲሰጡ ደስ የሚል ስጦታ ሰዓት። ኢትዮጵያ ከመጣ መጀመሪያ መሄድ የምትፈልገው? ኢትዮጵያ ከመጣ መጀመሪያ መሄድ የምትፈልገው ያው ኢትዮጵያ ስመጣ የመጀመሪያው የምታርፈው አዲስ አበባ እሱ እንዳለ ነው። አርባ ምንጭ አጠገብ ያለውን ሰው ነካ አድርግና እንኳንም የአርባ ምንጭ ልጅ ሆንክ በለው። ካልሆነ ተወው። እሺ ቴንኪው፣ በጣም እናመሰግናለን። በእውነት ፊራኦል ኢቴቻ በጣም ደስ ብሎኛል። እና ወላይታ መሄድ እፈልጋለሁ። ማማ ጋ አብረን እንሄዳለን። እሳቸው ጋር ቸርች እሳቸው የሚያገለግሉበት ሄደን ከእሳቸው ጋር ትዘምራለህ፣ ቪዲዮ እሰራለሁ፣ የቲክቶክ ከእሳቸው ጋር ትሰራለህ። ያው ማማና አንተ ፌመስ ናቸው። ማማ ራሱ የፊራኦል እናት ነኝ ማለት ጀምረዋል። ጌታ ይባረክ። እሺ ፌቨራይት መዝሙርህ የማን ነው? የእኔ ፌቨራይት መዝሙር የተከስተ በጣም የምወዳቸው ዘማሪዎች ተከስተ፣ መስፍን ጉቱ እና ዳጊ ጥላሁን በጣም ነው የምወደው የእሱ ብዙ መዝሙሮቹ በጣም 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 ነው የምወደው። እሺ ቲክቶክ ላይ ከሚያገለግሉ የጴንጤ አገልጋዮች መካከል ሚመቼ? እኔም ብዙ ጊዜ የማውቀው ኤርሚን ነው የማውቀው። እውነቱን ተናገር እንጂ ሌሎችን አላውቃቸውም። አሉ ሌሎች እኔ አይቻቸዋለሁ። እና እንትና ማን ነው ዜድ አለች፣ ሰብለ፣ ወይንሸት። እኔ ራሱ ኤርሚ ነው የሚመቸኝ። ፓስተር ጉተማም ግን ኤርሚም እንትን ይለኛል። ኤርሚ የቆየ ነው። 10 ዓመት እኮ ነው አባቴ ቀጥቅጦ ኤርሚ ከባድ ነው። እሺ ፊራኦል ኢቲቻ በጣም በተደጋጋሚ በአንድ ጉዳይ ስም ይነሳል እዚህ ቲክቶክ ላይ። እኔ ምስክር ነኝ። ግን በእርግጥ ይረዳል ሰውዬ ምናምን ያሉ ሰዎች አውቃሉ። አንዳንድ ሰው እኔን መጥቶ ጠይቆኛል፣ የምሩ ነው ግን እንደዚህ ብር የሚልከው ምናምን ብሎኝ ያውቃል። እኔ ችግር የለውም። እኔ ምስክር ነኝ። በእኔ በኩልም አንተ ብር ልከህ የተረዱ ሰዎችም እንዳሉ ስለማውቅ
በእኔ አካውንት ብርት ነው። አይ የውሸት ነው የሚረዳው ከሚለው ባሻገር ደግሞ ለታይታ ነው የሚረዳው ይለዋል አንዳንዶቹ። እና ምን ችግር አለ? ታየውም አልታየውም ረዳውም አልረዳውም ከነሱ ኪስ እስካልወጣ ድረስ ሂሳብ ሰራተኛ ከሆኑ መጥተው ሂሳብ መስራት ይችላሉ። ዋት ያ ምንም እኔ ማውራውን አሳጣኝ። እሺ እኔ ምን አይነት ሰው ነው? እሺ የመጨረሻ ጊዜ ከሴት ልጅ ጋር እራት የበላው ከስንት ጊዜ በፊት? ቆንጆ እራት ያው ነው ካንድል ናይት ምናምን ዋይን ምናምን። ያው አንተ በጌታ ማለት የሴት ልጅ ጋር ማለት ከእናቴ ጋር ወይ ከእህቶቼ በእግዚአብሔር ፊራኦል በባንዲራ ማለት ግልጽ አድርግ። እኔ ነገር በፈሊጥ አይገባኝም። እሺ በፊት ለፊት ልንገር፣ ከቤተሰብ ውጭ ከሆነች እህት ጋር ወይ ከሆነች የተወደደች ጋር እራት ወይ ቆንጆ በቃ ቆንጆ እራት የሆነ አሪፍ ታይም ዴት የወጣው መቼ ነው? በኢየሱስ ኦኬ፣ እንደዛ ነው። እንደዛ ነው። ጥያቄው ግልጽ መሆን ያለበት። ዴት የወጣው ማለት ኢትዮጵያ ያለው 15 ዓመት በፊት እንዴት ነበረ ዴቱ? በነገራችን ላይ እኔ ለእንትን ሳይሆን በጣም ደስ ይላል እራት መብላት። ቆንጆ ነው፣ ደስ ይላል። ምን አይነት መኪና ነው የምትነዳው? አሁን ያስኩት ነው ኤክሴን። ሮማንቲክ ነህ እንዴ? አሁን ፍቅረኛ ቢኖር ከባድ ሮማንቲክ ታደርጋለህ? አለኝ፣ ፍቅረኛ አለኝ። ፍቅረኛ አለ እንደ አንተ ጋይዝ 178 ሰዎች፣ ሌሎቻችሁም እዛ በሱ በኩልም ያላችሁ አንዴ ለመጨረሻ ጊዜ አስረግጠን እነግራችኋለን። ፊራኦል ኢቲቻ ፍቅረኛ አለው። ጌታ የተባረከ ይሁን። እንዴት ነው ፍቅር? ፍቅር ደስ ይላል። ያው ታውቀዋለህ። እኔ አላቅም። ፍቅር ደስ ይላል። እንደ ፍቅር ደስ የሚል ነገር የለም። ምንም ነገር ርፕስ ፍቅረኛ አለ። ፍቅረኛ አለኝ። ልጻፈው እዚህ ላይ። ሔዋን እህቶች በጣም አዝናለሁ። ይሄ ላይቭ ባይተላለፍ ደስ ይላችሁ ነበረ። ድንገት ነው እሱም። እንደው እስቲ በውስጥ አሁን ፍቅረኛ አለ አፋውታ ላግባህ ያለች አይታለች? ከፍቅረኛ እያለም ከመኖሩ በፊት በውስጥ በቴክስት ምናምን የለም። ብዙም እኔ የሚፈልጉኝ የለም። ኧረ እሺ የመጀመሪያ ልጅ ወንድ ሴት? ሴት ብትሆን ደስ ይለኛል። ስንት ልጅ ነው መውለድ እቅድ እግዚአብሔር ቢሰጥህ? 3 ስንት ወንድ ስንት ሴት? አንድ ሴት የመጀመሪያዋ ብቻ ሴት ትሁን እንጂ ከዛ ቀጥሎ ያሉት ወንድም ሆነ ሴት ብዙም። ማዘር እስከ መጨረሻ ብትጠይቀኝ እዚህ ድረስ እሰጣታለሁ ለእናቴ የምትለው ምን አይነት ጥያቄ ማለት? እዚህ ድረስ ነው ለእናቴ መሆን የምችለው የምትለው ስታንድ አለ የመጨረሻ? እኔ እናቴን በጣም ነው የምወደው። እናቴ ማለት ለእኔ አባትም እናትም ጓደኛም ነች። ስለዚህ በቃ ለእኔ እናቴ ጀግና ነች። በጣም የምልህ በጽናት የቆመች ከእግዚአብሔር ጋር የቆመች እኛን ያሳደገችበት መንገድ እግዚአብሔርን እንድንፈራ እንድንወድ፣ በትህትና በፍቅር እንድንኖር እና ከምንም ነገር የጸዳን እንድንሆን እግዚአብሔርን የምንፈራ እንድንሆን
ያሳደገች እናት እና በጣም እናቴ በጣም ጎበዝ ናት በጣም እና ያለ ብቻዋን ነው ያሳደገች ከእግዚአብሔር ጋር ሆኖ። ስለዚህ የኔ የሆነው ነገር ሁሉ እኔ የእሷ ስለሆንኩ የኔ የምትፈልገው ነገር ሁሉ የእሷ ነው። ስለዚህ ብዙ ጊዜ እምላታለሁ የኔ አንቺ ነው የምላት። ስለዚህ ብዙም በጣም አያሳስበኝም እሱ። የሚያዝናና ቲክቶከር ጌመር ታኩር ታኩራ እሱ ልጅ ነው የሚመቸኛል። ጎበዝ ልጅ ናት እና እሷ እርግጥ ነች እዛ ቁም ነገር ነገርም ነው ደግሞ ነች። ላይፏ ላይ ምናምን ቀይራለች። ላይፏን ይመቻት ያርግለት። እሺ ሰው ሲሳደብ ወይም ደግሞ ከአፉ አምልጦ ጸያፍ ቃል ሲሳደብ የማይመች ስድብ መስማት ማትፈልገው እናት ሲሰድቡ እናት ምናምን የሚሉት ነገር እኔ ብዬ አላውቅም፣ ግን እንደሱ አይነት ስድብ በጣም የሚያስጠላው እናቶች ሲሰደቡ በጣም ምክንያቱም ሲሰሙት እንዴት እንደሚያማቸው ስለሚል እናት ሲሰደብ እንትን ይላል ያስጠላል። ከሰው ጋር ጓደኛ መሆን ሲላለ ትግባባለህ ምናምን ሰውን በቃ መሮ ላጠላ ትችላለህ። ግን በቃኝ ከዚህ ሰውዬ ጋር መስመር አበጃለሁ የምትለው ምን ጋር ሲደርስ ነው? እኔ ብዙ ጊዜ ይቅርታ አደርጋለሁ እረሳለሁ፣ ግን አንዳንድ ችክ የሚሉ ሰዎች አሉ። በቃ የሞኝ ለቅሶ መልሶ መላልሰው እንደሚለው እዛው እየተመላለሱ የሚያለቅሱ ሰዎች አሉ እና እንደዛ አይነት ይሄ ቀን ከሌሊት አንድ ሁለት ሶስት ጊዜ ነገሮችን እተዋለሁ። ከዛ በኋላ ግን መንገዴን ነው የምቀይረው። ከዛ ሰው ጋር ለሰላምታም ለምንም በማያገናኘኝ መልኩ ነው የምንለየው እና ማየትም መስማትም ምንም አልፈልግም። ከዛ ሰው ጋር ዳግመኛ ምንም አይነት ንግግር አይኖርም። ያ ግን ለማለግ የሆነ ቂም መያዝ ምናምን ሳይሆን ነገም ይቅርታ ስታደርግለት ከነገ ወዲያ ያው ሲሆንብህ ከዛ ስፍራ ላይ ራስህን ማራቅ ነው። በዛ ምናምን ይገርም ዞር ማለት። እሺ ቲክቶክ ላይ አፈራዋቸው ከምትላቸው ቤተሰቦች መካከል 3 ቤስት የምትላቸው እንጥራለን። ሌሎች አሉ ብዙ፣ ግን እኚህ 3ቱ ግን በይበልጥ እንጂ ሌሎችም አሉ፣ ግን እኚህ 3ቱ በይበልጥ ምትል የምወዳቸው ዮኒ ማኛ፣ ዮናስ ሙሉነ፣ ቡካ እሳት ጤአት ከባድ ብቻ እኔ በጣም ነው የምወዳት። መሲ ብሪጅስቶን ዱባይ ያለችዋ ልጅ እሷም ጸደይ ልጅ ነች፣ ምርጥ ልጅ ነች። 3 ብቻ ስላልከኝ በቃ ዘርዝር እስኪ ዘርዝር፣ ቀጥል። ቀጥሎ አንተ ያው ቤተሰብ ነው። እኔ ሲጀምር ቲክቶክ ላይ ነው ነፍስ ያገናኘ። ስለዚህ ዮኒ ማኛ፣ መሲ ብሪጅስቶን፣ ቡካ ያው ነዳላክ ምናምን ቤተሰብ ላይ ቲክታክ ላይ ስላልከኝ ነው። ነዳላክ ምናምን እነሱ ሳይሆኑ ያው ቲክታክ ላይ ያሉትን ነው የምትለው። ከዛ ውጪ ማን ያለው ክርስቲያኖቹን መጥራት ትችላለህ። እነ ዜድ አሉ፣ እነ ወይንሸት፣ እነ ሰብለ፣ ፓስተር አሊ እኔ ምንድነው ማየው በክፉ ቀን ሰዎች አንተ ላይ በተነሱ ቀን አብረው ቆመው ፋይት የሚያደርጉ ሰዎች አሉ። ያንተ መነካት የሚያማቸው ሰዎች አሉ እና በቃ በጣም ጽፌ ያስኳቸውና በማስታወሻ ላይ እስከ መጻፍ የደረስኳቸው ሰዎች በዋነኝነት አሉ ማለት በጣም በብዙ እንትን የሚሉ በቃ ምንም አድርጋ የላቸው ሳይሆን እንዲሁ ከፍቅር የተነሳ ፋይት የሚያደርጉ ሰዎች አሉ። ለአንተ በጣም ፋይት የሚያደርጉ ሰዎች እና ፋይት ከሚያደርጉ ሰዎች ዮኒ ማኛ በዋነኝነት አለ። መሲ ብሪጅስቶን አለች። ዊኪ ፊታራሪ አለ። እነዚህ ወዘተረፈ በጣም እና ይገርሙኛል ማለት በጣም በቃ እንትን ብለው
ፋይት ሲያደርጉ ኖ አይደለም ብሎ እዛም እዚህም እየገቡ ሲከራከሩ ይገርመኛል። እኔ በቃ በጣም ተበሳጭተው በውስጥ የሚጽፉልኝ ምናምን በቃ ለምን እንደዚህ ይሆናል የሚሉ ሰዎች አሉና እነዛ በቃ ጽፌ ያስኳቸው ማስታወሻዬ ላይ ጽፌ ያስኳቸው ሰዎች ናቸው። እሺ ከአፋን ኦሮሞ መዝሙሮች በጣም የምትወደው የልጅነት ፌቨራይት ሚሞሪ መዝሙር? አዲሱ ዋወያ። ምን የሚለው? አንድ መዝሙር አለ አዲሱ ዋወያ ማለት ብዙ መዝሙሮች ስለሆኑ እሱን ነው በቃ መወደው። እኔ አዲሱ ዋወያ መዝሙር አለ። አሁን መዝሙሩ አንድ ስሎ መዝሙር አለው። እሱን ነው የድሮ ከልጅነት ጀምሮ አዲሱ ዋመያ ነው ምናምን የሚል። ለመጨረሻ ጊዜ ቸርች ወይም ከቅዱሳን ጋር ህብረት ያደረከው መቼ ነው? ቸርች የሄድኩት 4 years። 4 ዓመት ሙሉ ቸርች አልሄድክም? አልሄድኩም። ምክንያት? ቸርች ሲሄድ ብዙ ጊዜ ፖለቲካ ነው ማለት ይጣላሉ፣ ሲታረቁ ታያለህ። ግማሹ በባንዲራ ይጣላል፣ ግማሹ በሆነ ነገር ይጣላል እና በግሌ የማውቀውን ጌታ ኢየሱስ ክርስቶስ እንዳይወስዱብኝ ስል ይዤው ተወጣሁ፣ ወደ ቤት የመጣ እኔ ስፔሻሊ ፖለቲካ ምናምን ይሄ ዘር ነገር ፖለቲካ ነክ ነገር ውስጥ መሳተፍ በጣም አይመቸኝም። እንትንን ይሄ የከበረውን ነገር ያሳጣል እና ሰው የከበረውን ይዞ የተዋረደው ነገር ላይ ሲሯሯጥ እሱ ነገሩ አይመቸኝም። የከበረ ነገር ውስጥ አለ። ያንን የከበረውን ነገር ጋር ምድራዊ ከሆነ ነገር ጋር ወስደህ እንዲቀልብ እንዲረክስብህ የምታደርገው ነገር እንትን አይነት ቸርቾች ሊኖሩ ይችላሉ፣ ጥሩ ጥሩ ቸርቾች ሊኖሩ ይችላሉ። ግን እኔ ሳይ ብዙም ሚዛን አልደፋብኝ። ቸርች ደግሞ መሄድ ማለት ህብረት ማድረግ እንጂ ሌላ የተለየ ነገር የለም። የተለየ የሚጨመርልህ ነገር የለም። ህብረት ማድረግ፣ ቃል መካፈል፣ አንዱ አንዱን ኢንከሬጅ ማድረግ፣ የደከመ ካለ የሚበረታበት፣ እንደገና ደግሞ ኮሚኒቲ ሄደ የምትተዋወቅበት፣ ከሰዎች ጋር ህብረት የምታደርግበት ስለሆነ እንደዛ ነው የማየው። ግን ከጌታ ጋር ያለ በግል ያለ ህብረት ነው የሚበልጠው። ያንን ስለማምን ወደፊት እኔ ቤስት ቸርች በቃ በህይወት ዘመኔ የማይረሳ ትዝታ ወይ ደግሞ የተማርኩበት ወይ ደግሞ ጌታ ኢየሱስ ክርስቶስን በደንብ ያወቅኩበት ፓስተር ዮናስ አቡዳቢ እና ዱባይ ቸርች አለው። ፓስተር ዮናስ ይህንን ጌታ ኢየሱስ ክርስቶስን እንድከተለው እና እንደዚህ አይነት የህይወት ላይፍ ስታይል እንዲኖረኝ እሱ በእኔ ላይ ሰርቷል። አሁን አንተ ነቢይ ጥላይ እንደምትለው እኔ በህይወቴ እሱ በህይወቴ ላይ ሰርቷል። አይገርምም? ኦኬ ኢትዮጵያ ውስጥ ካሉ ሴሌብሪቲዎች እንደው ባገኘው ደስ ይለኛል የምትለው? የምን ሴሌብሪቲ? በየትኛውም ዘርፍ ላይ ከፖለቲከኛ ውጭ እገሌ የሚባል ወይ ፊልም ወይ የሆነ ማህበራዊ ጉዳይ ተጽዕኖ ፈጣሪ ብቻ በምንም ብቻ ኢትዮጵያ ውስጥ ባገኘው ደስ ይለኛል የምትለው? እንትኔ ሳይሆን ብዙም እንደዛ አይነት የለኝም። አሮ ነው ሴቶቹንም አለኝ የራሴ ማገኛት ልጅ ስላለች እነሱ ለምን አገኛቸዋል? የኔ ጓደኛ የራሱ በቃ ለእኔ ሴሌብሪቲ ነች። ሴቶቹ ጋር ምን አደርጋለሁ? ከሶሻል ሚዲያ አፕሊኬሽኖች ውስጥ በጣም ለመጠቀም የሚቀና ሲምፕል ብዙ ጊዜ ሰው አይዳገም ይችላል። ፌስቡክ ይመቻል። እሱ ላይ በጣም ብዙ አጽፋል። እሺ ፌስቡክ ላይ ከሚጽፉ ሰዎች የምትወዳቸው እስቲ? በብዕር ስም ነው ያሉት እና የመጽሐፍ ዓለም የሚል አለ። እዛ ላይ እኔም እጽፋለሁ፣ እዛ ላይ አሉ። ግን የብዕር ስማቸው ነው ብዛት የሉ። አንዳንዶቹ ከዚህ ከእርዳታ ጋር በተያያዘ ሰዎችን ከምትረዳው ጋር በተያያዘ 2 ቴክስት ልከው ካልመለስክላቸው ሙልጭ አድርጎ ይሰድበዋል እና
ምንድን ነው የሚሰማ? በገዛ ገንዘብ ሙልጭ አድርገው ሲሰድቡ ምንድን ነው ፊልም የምታደርገው? እኔም ማርበታለሁ። አንደኛ ከሰው ጋር በናይስ ሆኖ ማለት በቃ ዝም እላለሁ። የሆነ ሰው በጣም ብዙ ሰዎች ከዝም ከማለት የተነሳ ፈርዘር ይሄዳሉ። ግማሹ ይሰድባል፣ ግማሹ ሊመታም ይቃጠዋል። ምን ታመጣለህ የሚልም ይኖራል ምናምን። ግን ከዛ ውስጥ የተማርኩት ምንድን ነው? አሁን ብዙ ጊዜ እግዚአብሔርን በጸሎት እንጠይቀዋለን። እግዚአብሔር አንዳንድ ጊዜ መልእክትም ይመጣል። እውነት ይሁን ውሸት አናውቅም እንጂ መልእክቶች ይመጣሉ። አሁን በአገልጋዮች ሊመጡ ይችላሉ። ከራሱም ሊናገር ይችላል፣ ከእግዚአብሔርም ሊናገር ይችላል። እና ከተፈጸመ ከእግዚአብሔር ስለሆነ የሚፈጸመው ከእግዚአብሔር ነው እና ሲቆይ እግዚአብሔርን አትሰድበው። ተናግረዋል፣ እግዚአብሔር ነው እና መልእክቱ ይቆያል። ሲቆይ ግን አትሰድበው እና እኛ ደግሞ የእግዚአብሔር ምሳሌ የባህሪዎቹ ተካፋዮች ነው። ስለዚህ ሰዎች ይጠይቀዋል ጥያቄው አሁን ብዙ ነው። እኔ አንድ ጊዜ በስልክ ስናወራ ስክሪንሻት አድርጌ ልኬልሃለሁ። በጣም ብዙ እኔ በጣም ጠዋት ስነሳ የሚገጥሙኝ መልእክቶች አሉ። ጠዋት ስነሳ አሁን እኔ ቲክታክ ላይ ሲሰድቡኝ ምናምን ገብቶ የሚያበረታቱ ሰዎች ክሊክ አድርጌ ሳይ ፕሮፋይላቸውን ገብቼ ሳይ ኦልሬዲ ጽፈውልኝ አክሰፕትም ያልተደረገ ሜሴጅ ራሱ ያላነበብኩ ሰው እና ጽፈውልኝ እንደዛ አይነት መልስ ነው እና እኔ እማርበታለሁ። እግዚአብሔር ሲዘገይ ምንድን ነው የኔ አጉረመርማለሁ ወይስ እጠብቀዋለሁ? አሁንም ጸንቼ እጠብቀዋለሁ እና ከብዙ ጊዜ በኋላ አንዳንዶቹን በጣም መልእክታቸውን አይቼ እደውልላቸውና እልክላቸዋለሁ። በጣም በትህትና ብዙ ከመጨቀቅ ምናምን አየዋለሁ እና ገብቼ ሳይ አንዳንዶቹ ቪዲዮቸውን ገብቼ ያለው አውራቸዋለሁ። በቪዲዮ ነገር ኬዛቸውን አያለው እና እልክላቸዋለሁ። ያው ያስፈልጋቸዋል የተባለው በእርግጥ ገንዘብ 1 ሚሊዮንም 100,000